ዌልካም ቱ አብሪቴክ ፓይተን ኮርስ። በዚህ ሌሰን እንዴት የፓይተን ፋይል መክፈት እንዳለብንና እንዲሁም ደግሞ የመጀመሪያ የፓይተን ኮዳችንን የምንጽፍ ይሆናል። ተከታተሉኝ። ባለፈው በነበረን ቱቶሪያል ፓይተንን ዳውንሎድ አድርገን ወደ ኮምፒውተራችን የጫንን ሲሆን ከዛ በተጨማሪ ደግሞ ለቴክስት ኤዲተር እንዲጠቅመን ፓይቻርምን አውርደናል። ስለዚህ በቀጥታ ፓይቻርማችን ወደሚገኝበት የኮምፒውተራችን ሎኬሽን በመሄድ ፓይቻርምን እንከፍተዋለን። ፓይቻርምን ስንከፍተው እንደዚህ አይነት ፔጅ የሚመጣልን ሲሆን ኮዳችንን ለመጻፍ መጀመሪያ ላይ የፓይተን ፕሮጀክት ክሬት ማድረግ ይኖርብናል። ከዛ በኋላ የፓይተን ፕሮጀክት ፎልደር ውስጥ በመሄድ የፓይተን ፋይል ክሬት ማድረግ ይኖርብናል ማለት ነው። እሺ፣ የፓይተን ፕሮጀክት ፋይል ለመክፈት ቀጥታ ፋይል ወደሚለው ምርጫ እንሄድና ኒው ፕሮጀክት እንለዋለን። ከዛም በኋላ እዚህ ጋር እንደምትመለከቱት ፓይተን ቨርዥን የሚለው ላይ ባለፈው እኛ ዳውንሎድ ያደረግነውን ራሱን ፓይተን ቨርዥን አውቶማቲካሊ ዳይሬክተሪውን አግኝቶታል ማለት ነው። ስለዚህ በቀጥታ ክሬት እንለዋለን። ከዛ ከሚመጣልን ኦፕሽን ውስጥ ዲስ ዊንዶ የሚለው ላይ ከፍተዋል። ከዛም በምትመለከቱት ዌይ እዚህ ጋር ፓይተን ፕሮጀክት 2 የሚል ፕሮጀክት ከፈተልኝ ማለት ነው። እዛው ጋር በመሄድ ራይት ክሊክ አድርግና ኒው የሚለው ጋር እሄዳለሁ። ከዛም ፓይተን ፋይል የሚለውን መርጣለሁ። ስለዚህ ለፓይተን ፋይል ኔም መስጠት ይኖርብናል ማለት ነው። ለፓይተን ፋይሉም ማይ ፈርስት ኮድ የሚል ኔም ሰጠሁት። እዚህ ጋር ማንኛውንም የፓይተን ፋይል ሴቭ ስናደርግ ዶት ፒዋይ ፋይል ኤክስቴንሽን እንጠቀማለን። ልክ ኦዲዮ ፋይል ሴቭ ስናደርግ ዶት ኤምፒ3 ወይም ቪዲዮ ፋይል ሴቭ ስናደርግ ዶት ኤምፒ4 እንደምንጠቀመው ማንኛውንም የፓይተን ፋይል ስንከፍት ዶት ፒዋይ እናደርጋለን ማለት ነው። ስለዚህ ይሄኛውን ፓይተን ፋይላችንን ማይ ፈርስት ኮድ ዶት ፒዋይ ብለን ኢንተር እንለዋለን። በቀጥታ አሁን የመጀመሪያ የፓይተን ኮዳችንን መጻፍ እንጀምራለን ማለት ነው። ዛሬ የምንጠቀመው የፓይተን የመጀመሪያ ስቴትመንት ፕሪንት ይባላል። ፕሪንት ማለት ማንኛውንም ነገር በፓይተን ዲስፕሌይ ለማድረግ የምንጠቀምበት ፈንክሽን ነው ወይም ለአሁኑ ስቴትመንት ነው ብለን ልንይዘው እንችላለን። ፕሮግራሚንግ ውስጥ ከምናደርገው ነገሮች ውስጥ አንዱ ቴክስቶችን ዲስፕሌይ ማድረግ፣ ቁጥሮችን ዲስፕሌይ ማድረግ ወይም የተለያዩ ሳይን ኤንድ ሲምቦሎችን ዲስፕሌይ ማድረግ ይሆናል ማለት ነው። ስለዚህ ማንኛውንም ነገር ዲስፕሌይ ማድረግ ሲኖርብን የምንጠቀመው ፈንክሽን ወይም የምንጠቀመው ስቴትመንት ወይም እንደ ጀማሪ በቀላል ቋንቋ የምንጠቀማት ቃል ፕሪንት ትባላለች። ስለዚህ ፕሪንት ወደሚለው በመሄድ ፓረንተሲስ ከፍታለሁ። ከፓረንተሲስ ውስጥ ደግሞ ደብል ኮት አረጋለሁ ማለት ነው። ደብል ኮት ካረኩ በኋላ እዚህ ጋር በምታዩበት መንገድ ሄሎ ወርልድ ብዬ እጽፋለሁ ውስጡ። እንግዲህ ማንኛውም ፕሮግራሚንግ ሌሰን ስንጀምር ሄሎ ወርልድን ፕሪንት በማድረግ እንጀምራለን። ምናልባትም ወደ ፕሮግራመሮች ወርልድ እየገባን ስለሆነ ያንን ወርልድ ሄሎ እያልነው ሊሆን ይችላል ብለን እናስባለን። ከጨረስኩኝ በኋላ ሴሚኮለን አረጋለሁ ማለት ነው። እዚህ ጋር እንደምትመለከቱት ፕሪንት ማለት ማንኛውንም ነገር ዲስፕሌይ ለማድረግ የምንጠቀምበት መሆኑን ነግሬያቸዋለሁ። ከዛም በኋላ ፓረንተሲስ፣ ከዛ ደብል ኮት፣ ከዛ በኋላ ፕሪንት እንዲደረግልን የምንፈልገውን ማንኛውንም ስቴትመንት በውስጡ ማስቀመጥ እንችላለን ማለት ነው። ለምን ይሄን ተከተልን ካልን ከዚህ በፊት እንደተነጋገርነው የፓይተን ሲንታክስ ሩል ይሄ ስለሆነ ነው ማለት ነው። ስለዚህ ማንኛውንም ነገር ዲስፕሌይ ለማድረግ በፓይተን ላይ ፕሪንት የሚለውን ፈንክሽን መጠቀም ይኖርብናል ማለት ነው። ስለዚህ ፕሪንት ካልን በኋላ ሁሌ ፓረንተሲስ እንከፍታለን፣ ደብል ኮት እናደርጋለን። ዲስፕሌይ እንዲደረግልን የምንፈልገውን ቴክስት ሊሆን ይችላል፣ ነምበር ሊሆን ይችላል፣ ወይም ሌላ ሲምቦሎች ሊሆኑ ይችላሉ። እነሱን እንጽፋለን ማለት ነው። ከዛም ፓረንተሲሱን እንዘጋለን፣ ሴሚኮለን እናደርጋለን ማለት ነው። ከዛም ከላይ ወዳለችው በሌላ ፕሌየር ላይ ፕሌይ ወይም አሁን የፓይተንን ኮድ እየተማርን ስለሆነ ከዚህ በኋላ እችን በተን ስንነካ ኮዳችንን ራን እያደረግነው ነው ማለት ነው። ስለዚህ ራን እንለዋለን ማለት ነው። እንደምትመለከቱት ራን ስለው እዚህ ጋር ሄሎ ወርልድ የሚል ቴክስት ዲስፕሌይ አረገልኝ ማለት ነው። ፕሪንት የሚለው ስቴትመንታችን እዚህ ጋር እንደተጠቀምነው በውስጡ ሄሎ ወርልድ የሚል ቴክስት ጻፍንለት። የፓይተንን ትክክለኛ ሲንታክስ በመጠቀም ይህንን ኮድ ከጻፍን በኋላ ራን ስንለው የጻፍነው ኮድ ሁልጊዜ ከስር እዚህ ጋር ዲስፕሌይ ይሆናል ማለት ነው። ስለዚህ ዲስፕሌይ ስናደርገው ሄሎ ወርልድ የሚል ቴክስት አገኘን ማለት ነው።
በጣም ጥሩ። በፓይተን እዚህ ጋር ያለችውን ሴሚኮለን ባጠፋ እና ራን ብል ስቲል ይሄ ነገር ይሰራልኛል ማለት ነው። ስለዚህ ፓይተን ላይ ሴሚኮለን ኦፕሽናል ነው ማለት ነው። በጣም ጥሩ። ስለዚህ እስኪ የላይኛውን ስቴትመንት እንደገና ኮፒ ልበለውና ከስር ፔስት እናርገው። እሺ፣ በመቀጠል አሁንም ይሄንን ኮድ ራን አረገዋለሁ ማለት ነው። ስለዚህ እንደምንመለከተው አሁን 2 ጊዜ ሄሎ ወርልድ የሚል ስቴትመንት ፕሪንት ተደርጎ አየን ማለት ነው። ስለዚህ ምንድነው ያደረገው? አሁንም መጀመሪያ ሄሎ ወርልድን ዲስፕሌይ አርግልናል ነው። እንደገና አሁንም ሄሎ ወርልድን ዲስፕሌይ አርግልናል ነው። ስለዚህ ባዘዝነው መሰረት ቴክስቱን ዲስፕሌይ አረገልን ማለት ነው። እዚህ ጋር ግን እንድናስተውል የምፈልገው ነገር የመጀመሪያውን ቴክስት ዲስፕሌይ ካረገ በኋላ የሚቀጥለውን ቴክስት በአዲስ መስመር ወይም ኒው ላይን ላይ ዲስፕሌይ አድርጎታል። ይህም የሆነበት ምክንያት የፓይተን ፕሪንት ስቴትመንትን ስንጠቀም መጀመሪያ የጻፍነው ፕሪንት ስቴትመንት ታች ሌላ ፕሪንት ስቴትመንት ከጻፍን ሁልጊዜ በራሱ አዲስ መስመር አብሮ ፕሪንት ያደርግልናል ማለት ነው። ይሄን ቼክ ለማድረግ አሁንም 1/3 ፕሪንት ስቴትመንት እንጨምር። ስለዚህ ራሱን ኮፒ አድርገን ፔስት እንበለው። አፕዴት ካረግን በኋላ ራን እንለዋለን ማለት ነው። ራን ስናደርገው ለ3 ጊዜ ሄሎ ወርልድ የሚለው ቴክስት ዲስፕሌይ ተደረገ ማለት ነው። ስለዚህ አሁንም አዲስ መስመር እያደረገ ሄደ። እሺ፣ እዚህ ጋር አንድ ነገር ቴስት እናርግ። እነዚህን ሁለቱን እናጥፋቸውና ፕሪንት የሚለውን ስቴትመንት ወስደን ከጎኑ ሌላ እንድገምበትና ራን እንበለው። እዚህ ጋር እንደምትመለከቱት ሲንታክስ ኢረር ወይም ኢንቫሊድ ሲንታክስ አለን ማለት ነው። ከዚህ በፊት በነበረው ቱቶሪያል ለመመልከት እንደሞከርነው ማንኛውንም አይነት ኢረር ስንሰራ ወይም ማንኛውንም አይነት የፓይተንን ህግ ስንጥስ ሲንታክስ ኢረር የሚል ነገር ዲስፕሌይ ይሆንልናል ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት ሜሴጁን ወይም የጻፍነውን ቴክስት ዲስፕሌይ ከማድረግ ይልቅ ስህተት መሆናችንን የሚያሳይ ሜሴጅ ዲስፕሌይ አደረገልን ማለት ነው። ከዛም የሰራነው ስህተት ኢንቫሊድ ሲንታክስ ከማድረግ የመጣ እንደሆነ አሳየን ማለት ነው። እዚህ ጋር ፓይተን ላይ አንድን ስቴትመንት መጨረሳችንን ፓይተን የሚረዳው ሴሚኮለን ካረግን ብቻ ነው፣ ወይም አዲስ መስመር ላይ ወርደን የምንጽፍ ከሆነ ብቻ ነው ይህንን የሚያውቀው። አለበለዚያ ያንን ስቴትመንታችንን መጨረሳችንን በሴሚኮለን ማሳየት ይኖርብናል ማለት ነው። ስለዚህ ሴሚኮለን ካረግን በኋላ ግን ይሄ ስቴትመንት ስላለቀ የሚቀጥለውን ጽሁፋችንን እዚህ ጋር ጽፈን ራን ብንለው ፐርፌክትሊ ኮዳችን ይሰራል ማለት ነው። ስለዚህ ሁልጊዜም አንድ ስቴትመንት ወይም አንድ ሲንግል ላይን ኦፍ ኮድ ማለቁን እንድናውቅ በፓይተን ወይ ኢንተር ብለን በመውረድ አዲስ መስመር ላይ መጻፍ አለብን፣ ካልሆነ ደግሞ በሴሚኮለን ያንን ስቴትመንት መዝጋት ይኖርብናል ማለት ነው። በጣም ጥሩ። በዚህ መሰረት አሁን ሁላችንም ይሄን ስቴትመንት ክሪል እናደርግና የራሳችንን ኔም ፕሪንት እናደርጋለን ማለት ነው።